አይሁን ወዳጄ ሌላ ነገር ከመግዛቴ በፊት ከመፈለጌ በፊት መጀመሪያ ራስን ብትገዛ ራስን ብትፈልግ ባይነኝ ምክንያቱም የትኛውንም ነገር ብትገዛ ራስን ከመግዛት በፊት የገዛኸው ነገር ራስን ሊያጠፋ ይችላል ራስን ወደማይሆን ነገር ሊወስድ ይችላልና ራስን ሊጎዳም ስለሚችል መጀመሪያ ላይ ራስን መግዛት ይኖርባል ራስን ለፈጣሪ ማስገዛት ይኖርባል ምን መሰለህ ራስን ሳትገዛ የምትገዛው መኪና አራት እግር ያለው የጣዖት አምላክ ነው የሚሆንብህ ስለዚህ ራስህን መግዛት ይኖርባል ራስን ለፈጣሪ ማስገዛት ይኖርባል እጅ ላይ ያለው ገንዘብ እጅ ላይ ያለው ሀብት እንዳይገዛ ራስን መጀመሪያ በቅድሚያ ራስን ለፈጣሪ አስገዛ ከዛ በኋላ ደግሞ የሚኖር ነገር የምትገዛው ነገር የምትፈልገው ነገር በሙሉ ካንተ ስር ነው የሚሆነው ባንተ ነው የሚተዳደረው አለበለዚያ ራስን ካላወቅ ራስን ካልገዛ ማንነትህን ካልተረዳኸው የትኛውም ነገር የራስ እጅ ላይ ያለው ነገር ይነግስባል ጣዖት ይሆናል